የእግዚአብሔርን ቃል ሼርና ኮፒ ሊንክ ማድረግ ኃጢአት ከመሰላችሁ እኔ ልንገራችሁ በፍጹም ኃጢአት አይደለም። ሰው እንኳን ዘፈንና ጥላቻን ስድብን ሼርና ኮፒ ሊንክ ለማድረግ አንድም ቀን ደክሞኛል ብሎ አያውቅም። የእግዚአብሔርን ቃል የምትወዱት ይህንን ቪዲዮ ለ5 ሰው ሼርና 5 ጊዜ ኮፒ ሊንክ እንድታደርጉ በጌታ ፍቅር ጠይቃችኋለሁ። የእግዚአብሔር ቃል ሲናገር አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 21 እስከ 24 እንዲህ ሲል ይናገራል። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ መሰናከያ ለአሕዛብ ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነ ክርስቶስ ነው እያለ እግዚአብሔር ቃል ይናገራል። እኔ መቼም የእግዚአብሔርን ቃል ለመስበክ አላፍርም። እናንተስ የእግዚአብሔርን ቃል ለመስበክ ታፍራላችሁ? በወንጌል አላፍርም የምትሉት ከእንደገና ይህንን ቪዲዮ ለ5 ሰው ሼርና 5 ጊዜ ኮፒ ሊንክ አድርጉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን።